ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም። እንግዲህ እዚህ ጋር የምታዩት ሁለት እንቁላል ነው። እንቁላሏን ትንሽ መታ መታ እናደርግና እንበጠብጠዋለን ማለት ነው። እንግዲህ እንደዚህ ካደረገን በኋላ እዚህ ጋር የምታዩት በክሰማን ይባላል። በክሰማን ሳህን ላይ አደረኩኝ ማለት ነው። እንግዲህ ዛሬ አብረን የምንሰራው ምግብ ከሌላው ቀን ለየት ያለ ነው። ምግቡ ግን እኔ ስሙን አልነግራችሁም፣ እናንተ ናችሁ የምትነግሩኝ። በኮሜንታችሁ ታስቀምጡልኛላችሁ። ይሄ ነው። ይህንን አብረን እንሰራለን ማለት ነው። አሰራሩን እንደምታዩት ነው። እንቁላል እንደበጠበጥኩ እንቁላል ውስጥ ይሄንን ነገር አደረግኩኝ። ከዛን ትንሽ እንላውስና እንቁላል ውስጥ ግን እናንተ እንደፈለጋችሁ አድርጋችሁ መስራት ትችሉታላችሁ። ለኔ ቀለል ስለምልልኝ ነው። ሰዎችም እንደዚህ ስለምፈልጉት ነው እንደዚህ በእንቁላል ለመስራት የፈለኩት እንጂ ያለ እንቁላልም በበክሰማን ብቻ መስራት ትችሉታላችሁ። በሌላው መልክ እንዲሁም መጥበስ ትችሉታላችሁ። እኔ ግን እንደዚህ አድርጌ ለመጥበስ ስለፈለኩኝ ነው። እንዲህ ሲሆንም ጣዕሙ ከሌላው እንትን ለየት ስለምል ነውና እንግዲህ እጅግ በጣም እነሱ የሚወዱት ምግብ ነው። ቆንጆ ነው። እራት ላይም ሊበላ ይችላል ከሌለ ከነጭ ሩዝ ጋር። እንደዛውም ደግሞ በፈለጋችሁ ሰዓት መብላት የምትችሉት ናቸው። ቀለል ያለ ምግብ ስለሆነ ማለት ነው። እንግዲህ ያው እንደምታዩት ከበክሰማኑ ጋር ሚክስ ሲደረግ እንዲህ ሆኖልኛል። እንግዲህ አብረን እንጠብሳለን ቤተሰብ። ስጠበስ ደግሞ ታዩታላችሁ። ዛሬው እንደነገርኳችሁ ለየት ያለ ምግብ ነው። ያው እየጠበስኩኝ ነው። ውጤቱን አብረን እናያለን። እናንተ ቪዲዮዬን በማየት ሀሳብ አስተያየታችሁን በኮሜንት ስር እያስቀመጣችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ምግቡም ደግሞ ምን እንደሆነ ዶናት ነው እንዳትሉኝ፣ ምን እንደሆነ እንድትነግሩኝ በኮሜንታችሁ ስር አስቀምጡልኝ። አዲስ ነኝ እንደነገርኳችሁ አበረታቱኝ። አመሰግናለሁኝ። እወዳችኋለሁኝ። ባይ ባይ።